በርካታ አይነት መድኃኒቶች ገበያ ውስጥ አሉ። ስለዚህ የተለያዩ አይነት የመድኃኒቶች አይነቶችን ኩዊክሊ ስካን እናድርጋቸው። እነዚህ የመድኃኒት አይነቶች ዶሴጅ ፎርሞች ወይም ደግሞ መድኃኒቶች የሚገኙባቸው የተለያየ ቅርጽ ብለን እንጠራቸዋለን። እነዚህንም በአራት አይነት መክፈል እንችላለን ባላቸው ቅርጽ መሰረት። አንዳንዶቹ ሶሊድ ናቸው፣ ሊኩዊድ፣ ሴሚ ሶሊድ እና በጋዝ መልክ የሚገኙ ኢንሃሌሽናል መድኃኒቶች ልንላቸው እንችላለን። የሶሊድ ዶሴጅ ፎርም ብለን የምንጠራቸው ወይም በቅርጽ ይዘታቸው ሶሊድ ጠጣርማ የሆኑት ውስጥ አንደኛው ታብሌት ነው። ብዙዎቻችን እናውቀዋለን። በርካታ አይነት የታብሌት አይነቶች አሉ። እንዴት አድርጋችሁ ታብሌታችሁን መውሰድ እንደምትወስዱ ባላቅም፣ ግን ታብሌቶች እንደታዘዘ ነው ሊወሰዱ የሚገባቸው። አንዳንድ ሰዎች የመድኃኒትን ክብል ታብሌታቸውን ሁልጊዜ አኝከው የሚወጡ አሉ። አንዳንዶች ደግሞ በውሃ በጥብጠው የሚወስዱ አሉ። ነገር ግን ሁሉም ታብሌት የሚበጠበጥ አይደለም፣ ሁሉም የሚታኘክ አይደለም። ምናልባትም አንዳንድ ታብሌቶችን በምትበጠብጡበት ወይም በሲኒ ውስጥ አድርጋችሁ ተማሙበት ጊዜ የማዳን ብቃታቸውን ልታበላሹ ትችላላችሁ። እስቲ ለምሳሌ የተለያዩ አይነት ታብሌቶችን ላንሳ። አንዳንድ ታብሌቶች እንዳላባቸው ስሪ አይነት ታኝከው እንዲዋጡ ይመከራሉ። ታኝኮ ይዋጥ ማለት ይህም መድኃኒት ሳታኝኩ ካወጣችሁት አይሰራም እንደማለት ነው። ነገር ግን አንዳንድ መድኃኒቶች ደግሞ ኮትድ የሆኑ መድኃኒቶች አሉ። በተለይ የመድኃኒቱ ሽፋን ሌብሉ ላይ ስታነቡ ጊዜ ኮትድ ያለ ከሆነ ምናልባት ኮትድ በሹገር ኮትድ የሆነ ሊሆን ይችላል። ምናልባት መድኃኒቱ የመምረር ባህሪ ስለሚኖረው ያንን መራራነት ለመሸፈን ነው። ስለዚህ ይህም መድኃኒት ብታኝኩት ቀጣይ ለመውሰድ ትቸገራላችሁ ስለሚመር ማለት ነው። ሁለተኛው ደግሞ አንዳንድ መድኃኒቶች በሆድ ውስጥ በሚገኘው አሲድ በቀላሉ ሊበላሹ ይችላሉ። ስለዚህ እነዚህ መድኃኒቶች ደግሞ ኢንትሪኮትድ ተብለው በተለይም የላይኛውን የሆድ ክፍል አልፈው በዶድነም ላይ እንዲሰባበሩ የተዘጋጁ ናቸው። ስለዚህ እነዚህ መድኃኒቶችም እንዳለ ታብሌቱ መዋጥ እንጂ ያለበት መፈጨት የለበትም። ስለዚህ ታብሌታችሁ ኢንትሪኮትድ የሚል ከሆነ እንዲሁ ነው መዋጥ ያለባቸው። አንዳንድ ታብሌቶች ደግሞ ኤስአር የሚል ምልክት ልታዩ ትችላላችሁ። ሰስቴይንድ ሪሊዝ ሊሉ ይችላሉ። ያ ማለት መድኃኒቱ ከተዋጠ በኋላ ሆድ ውስጥ በመሆን የተወሰኑ ሰዓታት ይቆያል። ይህም መድኃኒት ምን መሆን የለበትም መታኘክ ወይም በውሃ መሰባበር የለበትም ማለት ነው። ስለዚህ ታብሌቶች በጣም ምቾት ያላቸው ኮንቪኒየንት ናቸው። ብዙ ሰው ይመቸዋል። ነገር ግን በአግባቡ ሊወሰዱ ይገባል። እንደዚህ ነው አቀማመጣቸው በጣም ወሳኝነት አለው። አንዳንዶች የመድኃኒትን ክብላቸውን በኪሳቸው ይዘው ይንቀሳቀሳሉ። አንዳንዶች ኩሽና ውስጥ ያስቀምጣሉ። ነገር ግን ሪመምበር መድኃኒቶች በአግባብ ቦታ ካልተቀመጡ የሚፈለገውን የመድኃኒቱን ጥቅም አናገኝም። ሌላው አይነት የመድኃኒት አይነት ደግሞ ካፕሱል የምንለው ነው። ይሄ ብዙ ጊዜ ብዙዎቻችን እናውቀዋለን። በቀይና በጥቁር ካፕ የተቀመጠ ወይ እንደሚገኙ መድኃኒቶች ናቸው። ይሄም እንግዲህ ሁለቱም መክፈት አያስፈልግም፣ እንዳለ የሚዋጥ ነው። አንዳንድ መድኃኒቶች አሁን ደግሞ በፓውደር መልክ እንደ ኦራል ሪሃይድሬሽን ሶልት ኦአርኤስ የምንለው ማለት ነው ለዳያሪያ ማኔጅመንት ዳያሪያ የሚያገለግል ወይም ደግሞ ኤሌክትሮላይት ሎስን የሚተካ ማለት ነው። እሱ በፓውደር መልክ ያለ ናቸው። ስለዚህ መድኃኒቶች አንዱ ዝግጅታቸው ምንድነው ማለት ነው? ሶሊድ ዶሴጅ ፎርም ወይም የሶሊድ በጠጣር መንገድ ያሉ የመድኃኒት ዝርያዎች ናቸው። ሌሎቹ ደግሞ ሊኩዊድ የምንላቸው የመድኃኒት አይነቶችም አሉ። ሊኩዊድ ዶሴጅ ፎርሞች እንደ ባህሪያቸው ሊኩዊድ ናቸው። አንዳንዶቹ እንደ ሲረፕ እንደ የሳል ሽሮፕ አይነት የመሰሉ ሲሆን አንዳንዶቹ ደግሞ እንደ ሽሮፕ ብለን የምንጠራቸው ሰስፔንሽን ናቸው። እነሱ ቦትሉን ከመውሰዳችን በፊት ብልቃጡን በደንብ ማወዛወዝ ግድ ይላል። ምክንያቱም ያ ካልሆነ መድኃኒቱ የተሰራበት ዝርያ አይነት ከማይሟሙ ሁለት ነገሮች ናቸው አብረው የተዋሃዱት። ብዙ ጊዜ በሰስፔንሽን ውስጥ there is an insoluble solid and a liquid phase። ስለዚህ ብዙ ጊዜ ምን ያደርጋል? ሰድመንት ሊያደርግ ይዘቅጣል ማለት ነው። እና በደንብ ሳትበጠብጡት ከወሰዳችሁት ለተወሰነ ቀን ውሃውን ብቻ ከተወሰነ ቀን በኋላ ደግሞ አብዛኛውን መድኃኒት በመውሰድ ለኦቨርዶዝ ትጋለጣላችሁ ማለት ነው። ስለዚህ ይህም በታዘዘው መንገድ በአግባቡ መድኃኒትን ነቅንቆ መውሰድ በጣም መሰረታዊ ነገር ነው። ብዙ የመድኃኒት ሳይንስን ከመነግራችሁ ይሄ ግን በጣም መሰረታዊና ወሳኝ የሆነ ነገር ነው። ታዲያ አንዳንድ ጊዜ መድኃኒት ብልቃጣችሁን በምትወዘውዙበት ጊዜ
ከስር ያለው የማይሟሟ ከሆነ ይህ መድኃኒት ምናልባትም የኤክስፓየር ዴቱ ሳይደርስ የኳሊቲ ፕሮብሌም ገጥሞታል ማለት የጥራት ችግር አለው ማለት ነውና እሱም መድኃኒት መልሳችሁ ወስዳችሁ ለፋርማሲስታችሁ ወይ ለሐኪሙ ማሳየት ወይ መጠቆም ግድ ይላል በተለይ ለዚህ ነው አሁንም መድኃኒታችሁን በአግባቡ ካልተቀመጠ ወይም ደግሞ ጊዜው ያለፈበት መድኃኒት ከሆነ ጊዜው ያለፈ መድኃኒት ስንል ኤክስፓየር ዴቱ አልፎ ሊሆን ይችላል አንዳንድ መድኃኒቶች ደግሞ ኤክስፓየር ዴታቸው ሳያልፍ የኳሊቲ ችግር ሊገጥማቸው ይችላል ይሄ ለሰስፔንሽን ለሽሮ ብቻ ሳይሆን ኢቭን ታብሌት አስቀምጣቸው የታብሌቱ ከለር የታብሌቱ ጣዕም የታብሌቱ የታያዘበት ወይም ያለበት ፓክ የከለር የቀለም የመዓዛ ልዩነት ካመጣ አሁንም ይሄ የኳሊቲ ችግር አለ ማለት ነው ምናልባት እንደዛ አይነት ኤክስፒሪየንስ ካላችሁ በኮመንት ሴክሽን ልትነግሩኝ ትችላላችሁ ነው ያይበታለን ነገር ግን ልብ በሉ መድኃኒቶች be it tablet be it solid or liquid dosage form እንደታዘዘው መወሰድ አለበት አንድ ሁለተኛ ደግሞ በምን ወስድበት ሰዓት ይህ መድኃኒት የኳሊቲ መለወጥ ወይም የጥራት ችግር አለ ወይ ቀለሙ ተቀይሯል ወይ መዓዛው ተቀይሯል ወይ ልክ ምግብን እንደምናየው ማለት ነው የሚበጠበጠው መድኃኒት በደንብ የተዋሃደ ነው ወይ ምንም ባይዋሃድ እንኳን at least it will have a good dispersion ይሄንን ማየት በጣም ወሳኝነት አለው ሶስተኛ መድኃኒት አይነት ደግሞ ሴሚ ሶሊድ የምንላቸው በብዛትም እንደ ኦይንትመንት እንደ ክሬም ያሉ ቆዳ ላይ የምንቀባቸው መድኃኒት አይነቶች ናቸው እነዚህ ቆዳ ላይ ሊሆኑ ይችላሉ ወይም ደግሞ በተለያየ ቦዲ ካቪቲ ውስጥ አፕላይ ሊደረጉ ይችላሉ ይሄም በአይን ጆሮ እና በተለያዩ ቦዲ ካቪቲዎች ውስጥ ሊሰጡ የሚችሉ የመድኃኒት አይነቶች ናቸው ስለዚህ የተጣጣችሁ መድኃኒት በትክክል ስላወሳሰዱ ማወቅ መረዳት መጠየቅ እጅግ ወሳኝነት አለው በአራተኝነት የምናየው ደግሞ ኢንሃሌሽናል ናቸው ብዙውን ጊዜ በአፍንጫ ሳምባ አስም ህመም ያለባቸው ሰዎች የሚታዘላቸው መድኃኒት አይዘር አንዳንዱ በኢንሃሌሽን መንገድ ወይም ደግሞ በአየር በመውሰድ መንገድ የሚሰጡ በፐፍ የሚደረጉ ወይ ስፕሬይ የሚደረጉ ሲሆኑ ይህም በአግባቡ ምክርን ተከትሎ ኢንሃሌሽኑን መውሰድ ወሳኝነት አለው በሌላ ቪዲዮ በትክክል እንዴት ተደርጎ የአስም መድኃኒቶችን መውሰድ እንደሚገባ ዲሞንስትሬት ማድረግ ይሆናል ስፕሬይም ከሆነ ናዛል ስፕሬይም ከሆነ እንዲሁ በአግባቡ መውሰድ ያስፈልጋል እንግዲህ እንደዚህ አይነት መድኃኒቶች መድኃኒት ዝርያዎች ናቸው የመድኃኒት አይነቶችን በአራት ከፈልናቸው ማለት ነው so we have solid dosage forms liquid semi solid እና inhalation ብለን ልንከፍላቸው እንችላለን ሳዳመጣችሁ ምንም በጣም አመሰግናለሁ